ምናልባት በየቀኑ ከፍተኛ ጫና ውስጥ ልትሆን ትችላለህ። ገንዘብ የማግኘት ጫና፣ የስኬት ጫና፣ ህይወትህን ለማሸነፍ የምታደርገው ጫና እና ሁሉም ሰው የሚጠብቁት ሰው ለመሆን የሚያስጨንቅ ጫና ውስጥ ልትሆን ትችላለህ። በዚህ ሁኔታ እያለ ስልክን ስትከፍት ነገርየው በጣም እየከበደ ይሄዳል። ለምን? በአንተ እድሜ ላይ ያሉ ሰዎች ውድ መኪና ሲነዱ፣ የራሳቸውን ቢዝነስ ሲጀምሩ፣ ዓለምን ሲዞሩና ሲያገቡ ታያለህ። በቃ ፍጹም የሚመስል ህይወት ሲኖራቸው ታያለህ። ከዚያም የራስህን ታይና እንዲህ ትላለህ፣ ለምን እንደዚህ ወደኋላ ቀረው? ለምን ተቀርቅሬ እንደቆምኩ ይሰማኛል? ለምን ሁሉም እያሸነፉ እኔ ብቻ እንደምሸነፍ ይሰማኛል ማለት ትጀምራለህ። ወንድሜ እዚህ ጋር አስተውል። እነዚያ ሰዎች የሚያሳዩ ድሎቻቸውን ነው እንጂ ትግላቸውን አይደለም። ዛሬ ላይ ብዙ ወጣቶች የማይታይ ጦርነት እየተዋጉ ነው። ከትኩረት፣ ከብቸኝነት፣ ከፍርሃት ጋር ያለ ጦርነት እየተዋጉ ነው። ከረንትሊ ብዙ ወጣቶች ህይወታቸው ሲንስ ያጣ ሆኖ እንደሚሰማቸውና እንዴት ብሪክ ባይ ብሪክ ህይወታቸው መልሰው መገንባት እንደሚችሉ አሳያቸዋለሁ። ይህ ሸርነት ባላንስ ፖድካስት ነው። ሰብስክራይብ በማድረግ እንጀምር። አንድ ለምን ብዙ ወጣቶች በውስጣቸው ባዶነት ይሰማቸዋል? እውነቱን ለመናገር ዛሬ ላይ ትክክለኛ ወጣት ሆኖ መገኘት ቀላል አይደለም። ከማንኛውም ጄኔሬሽን በላይ አሁን ላይ ቴክኖሎጂዎች፣ መረጃዎች አሉን። ሆኖም ጥበብና ሰላም ያንሰናል። ብዙ የኦንላይን ኮኔክሽን አለን፣ ነገር ግን ብቸኞች ነን። ለምን? ትኩረታችን እንዲሰረቅ ተደርጎ በተሰራ መንገድ ውስጥ እየኖርን ስለሆነ ነው። ለምሳሌ ብዙ ወጣቶች ከረንትሊ ፌስ ከሚያደርጉት መካከል አንዱ ዲጂታል አዲክሽን ነው። ብዙዎቻችን በየቀኑ ሰዓታትን ስክሮል በማድረግ ጊዜያችንን እናሳልፋለን። ስለ ታዋቂ ሰዎች፣ ስለ ኢንፍሉዌንሰሮች ብዙ እናውቃለን፣ ነገር ግን ስለ ራሳችን በቅጡም አናውቅም። ኢማጂን 5 ዓመታትን ሌሎች ህልማቸውን ሲገነቡ አንተ የራስህ ምንም ሳትነካው ማሳለፍህ። ትኩረት ከማጣት የተነሳና በዲጂታል አዲክሽን ምክንያት ብዙ ወጣቶች የወደፊት ህይወታቸውን ሉዝ እያደረጉ ነው። ሌላው ደግሞ ብዙ ወጣቶች ፌስ ከሚያደርጉት መካከል ደግሞ ሁለተኛው ዘ ኮምፓሪሰን ትራፕ፣ የንጽጽር ወጥመድ ማለት ነው። አሁን ላይ በሀገራችንም ሆነ በዓለም ዙሪያ ብዙ ወጣቶች የፍጥነት ስኬት ይፈልጋሉ። በእያንዳንዱ በሚያደርጉት በሚሰሩት ላይ የፈጠነ ውጤት ይፈልጋሉ። ለዛም ነው 25 ዓመት ሲሞላቸው ሀብታም ካልሆኑ ራሳቸው እንደ እርባና ቢስ ያዩታል። እዚህ ጋር ግን ስኬትና ህይወት ውድድር አለመሆኑን መረዳት አለብን። ምክንያቱም አንተ ከምታወዳደረው ሰው ጀርባ አንተ የማታውቀው ብዙ ነገር ሊኖር ስለሚችል ኦር ደግሞ ብዙ ትግል ስለሚኖር ማለት ነው። የራስህን ህይወት ከሌሎች ሰዎች ጋር ኮምፔር ማድረግ ደስታን፣ ሰላምን፣ መታመንና የራስህን ጤና ያሳጣል ኦር ደግሞ ይሰርቃል። ሶስተኛው ብዙ ወጣቶች ፌስ ከሚያደርጉት መካከል ላክ ኦፍ ጋይደንስ ነው። ይህም መሪነትና አቅጣጫ ማጣት ማለት ነው። ብዙ ወጣቶች መሪ ወይም አስተማሪ ስላልነበራቸው ውድቀትን እንዴት ኦቨርካም እንደሚያደርጉ፣ ስሜታቸውን እንዴት እንደሚቆጣጠሩ አልተማሩ። በእምነትና በባህሪ እንዴት ጠንካራ ሰው እንደሚሆኑ አልተረዱ። ስለዚህ ወንድነትን ከማህበራዊ ሚዲያ ለመማር ይሞክራሉ። ነገር ግን ሶሻል ሚዲያ ብዙ ጊዜ ጥበብን ሳይሆን ትዕቢትን፣ እብሪተኝነትንና ራስ ወዳድነትን ያስተምራል። እነዚህ ነገሮች አንድ ወጣት ፊክስ አድርጎ ህይወትን መምራት ከፈለገ 3 ፒለርስ ኦፍ ስትሪንግስ ወይ ደግሞ 3 የጥንካሬ ምሰሶች ያስፈልጉታል። ለምን? አንድ ህንፃ ያለ ጠንካራ ምሰሶ ሊቆም እንደማይችል ህይወትም እንደዚሁ ነው። ስለዚህ የመጀመሪያው ፒለር ኤክስትሪም ሪስፖንሲቢሊቲ ነው፣ ሙሉ ኃላፊነት መውሰድ ማለት ነው። ብዙ ሰዎች ሌሎችን ብሌም በማድረግ አመታትን ያሳልፋሉ። ቤተሰባቸውን፣ ሁኔታዎችን፣ ኢኮኖሚውን፣ ማህበረሰቡን ብሌም ያደርጋሉ። ነገር ግን እዚህ ጋር ያላስተውሉት ነገር በወቀሳ ምንም ነገር የማይቀየር መሆኑን ነው። በህይወት ውስጥ ሀፕን የሚያደርገውን ሁሉንም ነገር መቆጣጠር ኦር ደግሞ ኮንትሮል ማድረግ አትችልም። ነገር ግን ቀጥሎ ምን እንደምታደርግና ለነገሩ ምን አይነት መልስ እንደምትሰጥ መወሰን ትችላለህ። ምናልባት ተጎድተህ፣ ተከልክለህ አሊያም ስተሰርተህ ይሆናል። ነገር ግን አላማ ማደግ የሚጀምረው ኃላፊነት የወሰድክለት ነው። ለምን? ኃላፊነት ኃይል ነው፣ ያጸናሃል። ምክንያቶችን ማቅረብ ያቆምክለት አላማን መልሰህ መገንባት ትጀምራለህ። እነዚህ ነገሮች ራስህን ጠይቅ። ዛሬ ምን ማሻሻል ይችላለሁ? ምን ቁም ነገርስ ለህይወቴ ማኖር ይችላለሁ ብለህ ራስህን ጠይቅ። አስተውል። በየቀኑ የምታደርገው ትንሽ ነገር ህይወትህን ሙሉ ለሙሉ ሊቀይር ይችላል። ስለዚህ ሙሉ ኃላፊነት ውሰድ። ሁለተኛው ፒለር ጋርድ ዩር ጌትስ፣ በሮችን ጠብቅ። መጽሐፍ ቅዱስ በምሳሌ 4:23 ላይ እንዲህ ይላል፣ ከሁሉ በላይ ልብህን ጠብቅ የህይወት ምንጮች ከእርሱ ይወጣሉና በማለት ይናገራል። ስለዚህ ተረዳ፣ ሁሉም ነገር የሚጀምረው በአእምሮና በልብ ነው ማለት ነው። የምታየው የምትሰማው ነገር ዙሪያ ማወቅ ተገቢ ነው ማለት ነው። አእምሮን በአሉታዊ ነገሮች ከሞላ አሉታዊ ውጤቶችን ታገኛለህ። አእምሮን በጥበብ፣ በእምነት፣ በዲሲፕሊን እና በእውነት ከሞላ ህይወትህ እነዛን ነገሮች ማንጸባረቅ ይጀምራል። እነዚህ ነገሮች ራስህን ጠይቅ። በየቀኑ ወደ አእምሮዬ የሚገባው ነገር ምንድን ነው? እያሳደገኝ ነው ወይስ እየጎዳኝ ነው ብለህ ራስህን ጠይቅ። ከዛ መልሱን አግኝ። ያለ ጥቅም ስክሮል በማድረግ የምታሳልፈውን ጊዜ በትምህርት ተካ። ጊዜን የሚያባክን ኢንተርቴንመንት በጠቃሚ ክህሎት ቀይር። አእምሮን በእግዚአብሔር ቃል፣ ህይወትህን በእውነትና በዓላማ ሙላ። ሶስተኛው ፒለር ደግሞ ዘ ፓወር ኦፍ ሳይለንስ፣ የዝምታ ኃይል ማለት ነው። ወንድሜ እዚህ ጋር በደንብ ስማኝ። ብዙ ወጣቶች የሚሰሩት ትልቁ ስህተት ራሳቸው ለሌሎች ሰዎች ለማሳየት ይሞክራሉ። እያንዳንዱ ግባቸውን፣ እንቅስቃሴያቸውን ይለጥፋሉ ኦር ደግሞ ይፖስታሉ፣ ያወራሉ። ያሰቡትን ያቀዱትን ነገር ለመስራት ከሁለተኛ ወር ደግሞ ከሶስተኛ አካል መረጋገጫ ይፈልጋሉ። ከዛም የተነሳ ወደ ህይወታቸው ምንም አይነት አዲስ ነገር አይመጣም። ነገር ግን እውነተኛ እድገት ብዙ ጊዜ በዝምታ ውስጥ ይገነባል። አስተውል። ዘር ከሰው አይን ተሰውሮ ከመሬት በታች ያድጋል፣ ከዛም ያብብና ፍሬ ይሰጣል። የህንፃ መሰረትም ማንም ሳያስተውለው ይገነባል። ኢየሱስም ብዙ ጊዜ ብቻውን ጸሎት ለማድረግ ከህዝቡ ፈቀቅ ይል ነበር። ለምን? ጥንካሬ
የሚገነባው በጸጥታ ውስጥ ነውና። ስለዚህ ከእግዚአብሔር ጋር ብቻህን አሳልፍ፣ አስብ፣ እቅድ አውጣ፣ ራስን አሻሽል። እያንዳንዱ ውጊያ ተመልካች አያስፈልገው፣ እያንዳንዱ ድልም ጭብጨባ አያስፈልገው። በዝምታ ወጥረ ስራ፣ ያኔ ውጤቱ ራሱ ይናገራል። አሁን ላይ ድካምና ተስፋ የመቁረጥ ስሜት ከተሰማ ያለህበት የመጨረሻ አይደለም፣ ይህ ውድቀት አይደለም፣ አሁንም በግንባታ ላይ ነህ። ስለዚህ ዛሬ የምትጋፈጣቸው ፈተናዎች ለነገ ኃላፊነት እያዘጋጁ ነው። በደንብ ፋይት አድርግ። ሰላምን ወደ አሳጡ ቦታዎችና ደካማ ወዳደረጉ ልማዶች አትመለስ። ጊዜያዊ ችግሮች ዘላቂ የሆነውን ዓላማህን እንዲያስጥሉ አትፍቀድላቸው። ወደፊት ቀጥል። ነገርየው ብሪክ ባይ ብሪክ ነው። ቀን በቀን ጸሎት አድርግ። ታላቁ እግዚአብሔር አሁንም በህይወት ላይ እየሰራ ነው። ይህ መልእክት ልብህን ከነካ አንድ ውሳኔ እንድትወስን እፈልጋለሁ። ለኔ አይደለም፣ ለራስህና ለእግዚአብሔር። ህይወትህን እንደገና ለመገንባት ወስን። እግዚአብሔር እንድትሆን የፈጠረ ሰው ለመሆን ወስን። እናም ለዚህ ጆርኒ ዝግጁ ከሆንክ ሰብስክራይብ በማድረግ ተቀላቀል። ለምን ህይወትህን ለመቀየር ቁርጠኛ መሆንን ማወቅ እፈልጋለሁና። ምንጊዜም አስታውስ፣ ጠንካራ ህይወትን በአንድ ቀን አትገነባም። ከዓለም ጋር መታገልን አቁምና ከእግዚአብሔር ጋር መገንባት ጀምር። እንግዲህ የዛሬው ቪዲዮ ይህን ይመስላል። አብራችሁን ስለነበራችሁ በጣም አመሰግናለሁ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ሰፖርት አድርጉኝ። እግዚአብሔር አምላክ ይባርካችሁ። በሚቀጥለው ሳምንት በሌላ ቪዲዮ እስከምንገናኝ ቻው።